السلام ورحمة الله وبركاته. قال الله تعالى: إن الذين آمنوا وعملوا الصالحات وأقاموا الصلاة وآتوا الزكاة لهم أجرهم عند ربهم ولا خوف عليهم ولا هم يحزنون. الله سبحانه وتعالى እንግዲህ እዚህ አዱንያ ላይ ጥሩ ስራ የሰሩ ሰዎች ምንም ነገር ሐዘን እንደሌለባቸውና በአኼራ በምንም አይነት የሚሰቃዩበት መንገድ እንደሌለ ገልጾላቸዋል። ታዲያ ባለፈው እንዳሳለፍነውን ስለ ሰደቃ ወይም ስለ ዘካ ነበር የደረስነው። በዛ ዙሪያ ይሆናል። በቁርአኑ አላህ ሱብሓነሁ ወተዓላ ምን ይላል? ሰላታቸውን አሳምሮ የሚሰግዱ ሰዎችና በትክክል በአላህ ያመኑ እንደዚሁም ደግሞ የደረሰባቸውን የገንዘባቸው ዘካ በትክክል ሰው አይቶኛል አላየንም በማለት ሳይሆን ይህ ያክል ደርሷል በሚል የሚያወጡ ሰዎች እነሱ ነገ ቂያማ ቀን የሰው ልጅ ሁሉ ምን ይሆናለሁኝ ወዴት ደርሳለሁኝ በሚል ስጋት በሚጥለቀለቅበት ጊዜ እነሱ ሰላም ይሆናሉ። እንደዚሁም ደግሞ የሰው ልጅ በሚያዝንበት ጊዜ ያሳለፉትን ነገር እነሱን አያሳዝናቸውም፣ ደስታ ተካፋይ ይሆናሉ በማለት ገልጿል። የትኛውም ቦታ ሰላትና ዘካን አንድ ላይ አያይዞ አስተላልፎታል። ወልሙቂሚነ ሰላተ ወልሙእቱነ ዘካ ወልሙእሚኑነ ቢላሂ ወልየውሚል አኺር ኡላኢከ ሰኑዕጢሂም አጅረን ዐዚማ። እንዲህ በማለት ገልጿል። ሰላታቸውን የሚሰጡ ሰዎችና የደረሰባቸውን የገንዘብ ዘካ ግዴታ በሆነ አይነት አውጥቶ የሚሰጡ ሰዎች በአላህና በመጨረሻው ቀን የሚያምኑ ሰዎች ለእነሱ እኮ ትልቅ መስተንግዶ ተዘጋጅቶላቸዋል በማለት ገልጿል። አላህ ሱብሓነሁ ወተዓላ ነቢያችንን ምን ይላቸዋል? ኹዝ ሚን አምዋሊሂም ሰደቀተን ቱጠሂሩሁም ወቱዘኪሂም ቢሃ ወሰሊ ዐለይሂም ኢነ ሰላተከ ሰከኑን ለሁም ይላል። በሰዎች ያዝባቸው ይላል። ገንዘባቸውን ንብረታቸውን ተቀበላቸው። ሰደቀተን ሰደቃ ይሆንላቸዋል። እነሱ ደግሞ ቱጠሂሩሁም የቀራውን ንብረት ንጹሕ ያደርግላቸዋል። እነሱንም ደግሞ ያጸዳቸዋል። ወቱዘኪህም ጥርት ታደርጋቸዋለች። ይህ የቁርአን አያ ከወረደ በኋላ ነው እንግዲህ ዘካ እንዲቀበሉና ከእስልምና መሰረቶች ውስጥ አንዱ ዘካ መሆኑ የተገለጸው። ይህንን አዟቸዋል። የሰው ልጅ የደረሰበትን ዘካ በትክክል የሚሰጥ ከሆነ ንብረት ሁሉ ተጠብቆ ይሆናል። ምንም ነገር አፋት አይደርስበትም፣ እሳትም አይደርስበትም፣ ሌላም አይዘርፈውም። አንድ አደጋ የሚደርስበት ዞር ብሎ ሲመለከት ወይም ዘካ ያላወጣ ሊሆን ይችላል። እንዲሁም የምስኪኖችን ሐቅ የከለከለ ሊሆን ይችላል። ያንን ያገኘዋል። በሌላ ማያ ቀድ አፍለሐል ሙእሚኑን ሙእሚኖች በእርግጥም ፈላህ ወጡ ዳኑ እኮ ይላል። እነሱ እነማን ናቸው? አለዚነ ሁም ፊ ሰላቲሂም ኻሺዑን። እነዚህ ሙእሚኖች ፈላህ የሚወጡ ሙእሚኖች እኮ በሰላታቸው አላህን ፈርቶ የሚሰግዱ፣ ወለዚነ ሁም አን ለግዊ ሙዕሪዱን ባላገባቸው ነገር የማይገቡ፣ ወለዚነ ሁም ሊዘካቲ ፋዒሉን የደረሰባቸውን ደግሞ የገንዘብ ዘካ አውጥቶ የሚሰጡ ናቸው በማለት አወድሷቸዋል። በጣም በዚህ ዙሪያ በቁርአን የተገለጸው ብዙ አያ ነው። እንዲህ ካለ በኋላ አላህ ሱብሓነሁ ወተዓላ መጨረሻ ውጤቱን ምን ይላል? ኡላኢከ ሁሙል ዋሪሱን እነዚህ ናቸው ወራሾች። ወራሾቹ እነዚህ ናቸው። ምን ያደረጉ? ሙእሚኖች ሆኖ ሰላታቸውን በፍርሃት የሚሰግዱ፣ እንደዚሁም ደግሞ ባላገባቸው ነገር የማይገቡ፣ ዘካ የደረሰባቸውን አላህን ፈርቶ በትክክል የሚያወጡ ሰዎች እነሱ ወራሾች ናቸው። ኡላኢከ ሁሙል ዋሪሱን ምንድን የሚወርሱት? የሚወርሱት አለዚነ የሪሱነ አልፊርደውሰ ሁም ፊሃ ኻሊዱን ጀነተል ፊርደውስን ወርሶ
የራሳቸው አድርጎ በእሷ ሁሌ ዘወታሪ ሆነው ይኖራሉ ብሎ ይገልጽላቸዋል። ታዲያ በዘካ ዙሪያ እንግዲህ አላህ ሱብሓነሁ ወተዓላ ወረሕመቲ ወሲዐት ኩለ ሸይእ የኔ ረሕመት ከሁሉም የበለጠ ሰፊ ነው፣ ከሁሉም የበለጠ ሰፊ ነው ረሕመቲ ፈሰአክቱቡሃ ሊለዚነ የተቁን ይህንን ረሕመትን እኔ የሚያጸድቀው ለማን ነው? እኔን ለሚፈሩ ሰዎችና ወዩቱነ ዘካተ ዘካትን ለሚያወጡ ሰዎች ወለዚነ ሁም ቢአያቲና ዩእሚኑን በእኛ አያት ደግሞ እንደዚሁ የቂን ብሎ የሚያምኑ ሰዎች ናቸው ይህንን ረሕመት የሚቋደሱት በማለት ገልጿል። ወደ ሐዲሳችን ስንገባ ነቢያችን ዓለይሂ ሰላቱ ወሰላም አብዱላህ ብን ዑመር ባስተላለፉልን ሐዲስ ቃል እንዲህ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም ቡኒየ ልእስላሙ ዐላ ኸምስን ሸሃደቲ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃሚ ሰላህ ወኢታኢ ዘካ ወሐጅ ልበይት ወሰውም ረመዳን ረዋሁ ቡኻሪ ወሙስሊም። እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? እስልምና የተገነባው እስልምና ሃይማኖት የተመረጠው ሃይማኖት የተገነባው በአምስት ነገር ነው። ይህ አምስት ነገር በጥንቃቄ የቆየ እንደሆነ እስልምናው በስርዓት ይቆያል። አንድ ባንዷ ግን የፈረሰች ከሆነ እንግዲህ አንድ ቤት በአንድ በኩል መሰረቱ የተዛባ ከሆነ ቤቱም የተዛባ እንደሚሆን ሁሉ እስልምናውም እንደዛው ይሆናል። ምንድን ናቸው? በመጀመሪያ ደረጃ ሸሃደት አን ላ ኢላሃ ኢለላህ ወአነ ሙሐመደን ዐብዱሁ ወረሱሉሁ አላህ ሱብሓነሁ ወተዓላ ምንም ነገር አምላክ የሌለበትና የሚጋራው ፍጹም የሌለበት የሆነ ብቸኛ አምላክ መሆኑን መመስከር ነው በምላስ። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የአላህ ሱብሓነሁ ወተዓላ አገልጋይና መልእክተኛ መሆናቸውንም እንደዚሁ መመስከር በምላስ። ከዛስ ወኢቃሚ ሰላህ የአምስት ወቅት ሰላትን ማዳመ አቅሉ እስካለ ድረስ አይምሮ እስካልተነካ ድረስ የሰላት ግዴታ በፍጹም አይለቀውምና የአምስት ወቅት ሰላቱን ጠብቆ መስገድ። ወኢታኢ ዘካ ዘካት የደረሰበትን አውጥቶ መስጠት። ዘካት አውጥቶ መስጠት ከእስልምና መሰረቶች ውስጥ በሶስተኛ ደረጃ አስቀምጦታል። ሐጅል በይት ሐጅ ማድረግ እንግዲህ ይሄ ግን መን ስተጣዕ ኢለይሂ ሰቢላ ሸርጥ አለው። ሐጅ ማለት ቀላል አይደለም። የሐጅ ጉዞ ርቀት ያለው እንደመሆኑ መጠን ብዙ ወጪ ያስፈልገዋል። የሐጅ ስራ ብዙ ነገሮች ስለሚያስፈልገው የቻለ እንደሆነ በሚል የተቀመጠው። እንደሚታወቀው ዘካም የቻለ እንደሆነ ያለው ከሆነ ረመዳንን ጾምም ጤና ካለው ከቻለ፣ ካልቻለ ግዴታ አይደለም። ሰላት ግን ከቻለ የሚባል ነገር የለም። ካልቻለ ቁጭ ብሎ ይስገድ፣ እሱንም ካልቻለ ተኝቶ ይስገድ። ምንም ነገር ዑዝር የለው። ማዳመ ዐቅሉሁ አይምሮ እስካለ ድረስ ሰላት የሚለቀው ነገር የለም። ስለዚህ እነዚህ የእስልምና መሰረቶች እነዚህ በጥንቃቄ ሊያዙ ይገባል። በእርግጥ ሸሃደተይን መመስከር ማለት በምላስ ነው። ለምን? እስልምና ውስጥ ለመግባት ነው። አንድ ሰው እነዚህን የእስልምና መሰረቶችን ካከናወነ ሙስሊም ነው፣ እስላም ይባላል። ሙእሚን ግን አይባልም። ለምን? ሁሉም ሙእሚን ሙስሊም ነው፣ ሁሉም ሙስሊም ግን ሙእሚን አይደለም። ወለማ የድኹል ልኢማኑ ፊ ቁሉቢኩም ኢማን ማለት ገና ከውጭ መጥቶ የሚገባ ነው። ለዚህ ነው
መመስከር ሲባል በምላስ ወደ ቀልብስ የኢማን መሰረቶች አሉ። እነሱ ናቸው ወደ ቀልብ የሚገቡት። ታዲያ የሁሉም ሙስሊም የሚባለውና እስልምናን አጠናክሮ ይዟል ሙስሊም የሚባለው እነዚህን 5 መሰረቶችን በስርዓቱ በአግባቡ አድርጎ ሲጠብቃቸው ደግሞ ጥንቃቄ ያስፈልጋቸዋል። ለነዚህ ጥንቃቄ ያስፈልጋቸዋል። እንደሚታወቀው ሸሃደተይን ግን ማንም ሊል ይችላል። ሙስሊም ያልሆነም ሰው ሌላው ይችላል፣ ችግር የለም። ግን ቀጥሎ የሚመጡ ተግባሮች አሉ። እነዛ ተግባሮች ነው ሰላት መስገድ፣ ዘካ ማውጣት፣ የረመዳን ጾም መጾም፣ ሐጅ ማድረግ። እነዚህ ከነሸርጣቸው መሰረታቸው አከናውኖ ማለት ነው። ለዚህ ነው ምን አለ አቡ ጀህል ምን አላቸው ለነቢዩ ዓለይሂ ሰላቱ ወሰላም፣ አንድ ቀን ዛሬ ሁሉንም ነገር እኔ ለመታዘዝ ቃል ገብቻለሁ፣ ማንም ይዘዘን እሺ ለማለት ቃል ገብቻለሁ ብሎ ነበር። አጋጣሚ ግን ነቢያችን ዓለይሂ ሰላቱ ወሰላም መጥቶ በሩን አንኳኩ። ሲያንኳኩ ማነህ አንተ ብሎ ጠይቃቸው። ሙሐመድ ነኝ አሉ። ያን ጊዜ ከፈተና ቁል ላኢላሃ ኢለላህ አሉት። ላኢላሃ ኢለላህ በል ሲሉት አልልም አለ። በፍጹም ባለቤቱ ደግሞ ምን ትላለች እንዴ? አበል ሐከም አለች። ምንድን ነው ያልከው ነገር አልነበረም? ዛሬ ማንም ይዘዘን ለሁሉም ለመታዘዝ ቃል ገብቻለሁ ብላ ነበር። ለምንድን ነው ቃል የምታፈርሰው ስትለው አንቺ ሞኝ አላት። አንቺ ሞኝ ነሽ እንዴ? ላኢላሃ ኢለላህ ማለት እኮ ቀላል ነው። ላኢላሃ ኢለላህ ሁሉም ይለው እኔ ምለዋለሁ ደጋግሜ፣ ግን ከላኢላሃ ኢለላህ ስር ያሉ ነገሮችን ተመልከት። ለሙሐመድ ላኢላሃ ኢለላህ አልኩለት ማለት በሙሐመድ እግር ስር ወደቅኩ ማለት ነው። ከዛ በኋላ በላኢላሃ ኢለላህ ዙሪያ ያሉ የተጠመጠሙ ዒባዳዎች ሁሉ እንመለከት። ሰላት ስገድ ይባል ነው መጀመሪያው፣ ግንባሬ ይደፋ ነው። ዘካ አውጣ ይባል ነው። ያንን ሁሉ አይታይሽም እንዴ አላት። ይሄ ነው የሚከብደን እንጂ ላኢላሃ ኢለላህ ማለት ነው። ስለዚህ አሁንም ቢሆን እኔ ማን ነኝ? አላህ ሱብሓነሁ ወተዓላ ሀብት ሰጥቶኛል፣ ገንዘብ ሰጥቶኛል። ነገር ግን ሐቁን ጠብቄያለሁ ብለን ወደ ራሳችን ልንመለከት ይገባል። ምክንያቱም ጥያቄ የማይቀር ነውና። እነዚህ ደግሞ አንድ ባንዳቸው የተጓደሉ ከሆነ እስልምናው አልተሟላም። ከእነዚህ ውስጥ ጾም መጾም፣ ሐጅ ማድረግ፣ ዘካ እነዚህ እንደ አንድ አካላት ሲሆን ወይም እንደ እጅ እግር ሊሆኑ፣ ሰላት ግን እንደ ጭንቅላት ነው። እነ መካነት ሰላት ፊ ዲን አልእስላም ከመካነት ራእስ አው ከመንዘለት ራእስ ፊ ጀሰድ። ለሰላት በእስልምና ሃይማኖት ውስጥ ያለው ቦታ ለአንድ አካል ለጭንቅላት ያለው ቦታ ነው። አንድ አካል እጅ እግሩ ቢቆረጥ ይንቀሳቀሳል፣ ጭንቅላቱ ግን ከተቆረጠ ይሞታል። እንደዛ ነው ሰላት። ይህንን ነቢዩ ዓለይሂ ሰላቱ ወሰላም አስተላልፈዋል። وعن ابي ايوب رضي الله عنه ان رسول الله صلى الله عليه وسلم قال اخبرني ان رجلا قال للنبي صلى الله عليه وسلم اخبرني بعمل يدخلني الجنه. ይህ ሰው ነቢያችንን ዓለይሂ ሰላቱ ወሰላም መጥቶ ጠየቃቸው። እስቲ አንድ ስራ አመላክተኝ፣ ወደ ጀነት የሚያስገባኝ ስራ ምን እንደሆነ ንገረኝ። ቃል እንዲህ አሉት ነቢዩ ዓለይሂ ሰላቱ ወሰላም፣ ጀነት ለመግባት ከፈለግከማ
تعبد الله ولا تشرك به شيئا الله በብቸኝነት ትገዛዋለህ፣ ታመልከዋለህ። ምንም ነገር አታጋራም። ሁሉን ነገርም እሱን ትጠይቃለህ፣ ከእሱ ትፈልጋለህ፣ እሱን ብቻ ትገዛለህ። ወቱቂሙ ሰላህ የአምስት ወቅት ሰላትህን ደግሞ ትሰግዳለህ። ወቱእቲ ዘካ የደረሰብህን ዘካ አውጥተህ ትሰጣለህ አሉት። በተጨማሪም ወተስል ረሒም ዘመዶችህንም ትቀጥላቸዋለህ። እነዚህ ስራዎች ከሰራ ቀጥታ ወደ ጀነት ትገባለህ አሉት ነቢያችን ዓለይሂ ሰላቱ ወሰላም። رواه البخاري ومسلم. وعن ابي هريره رضي الله عنه ان اعرابيا اتى النبي صلى الله عليه وسلم فقال يا رسول الله صلى الله عليه وسلم دلني على عمل اذا عملته دخلت الجنه. عند اعرابي يقدر الصوم دين الاسلام بزول يالقباو يمطال ود النبي عليه الصلاه والسلام مكتوب من الاتوان دلني على عمل استعنت سلام ملاكتين إذا عملته دخلت الجنة يسرعت عنده لك تتعود الجنة من هذا الأساس. قال انت عملت تعبد الله ولا تشرك به شيئا وتقيم الصلاة المكتوبة من عملت ولا الجنة من هذا السلسلة الله النبي سيدنا تعملت والله من ما تكرر قال له انت تعملت كأنه انت لمن وصلت قالت وتقيم الصلاة المكتوبة قديتها يقول الصلاة المكتوبة ازاي خصصوها مكتوبة بدون مالت قديتها يقول فرق سردان. وتؤتي الزكاة المفروضة قديتها يقول زكاة النوم تعوضها. وتصوم رمضان የረመዳን ጾም ትጾማለህ። አሁን ግዴታ ያለው ምንድን ነው? ሰላተል መክቱባ ማለት አምስቱ ሰላት ማለት። ሌሎች ሱናዎች አሉ፣ በጣም ብዙ ሱናዎች፣ እነሱን አልጨመረም ማለት ነው። የዘካተል መፍሩዳ ስል ደግሞ ግዴታ የሆነው የገንዘብ ዘካ ነው እንጂ ሰደቃዎች አሉ ሌላ በትርፍ የሚሰጣቸው ያን ሁሉ አላጠቃለለም። وتصوم رمضان رمضان الوقت تصوم عنا زيدوت ليلة استن خمس يصوم عنا بورصة تدم يصوم عنا زيدوت يوم عرفة يوم عاشوراء يصومون من الوالد تعلم قال أنا أعتم والذي نفسي بيدي يعني نفس بجوب ونجو كتاي ميلاد نولا لا أزيد على هذا. አሁን ከነገሩን ነገር አንድ መልሰበር ፈለማ ወላ ይህ ሰው ጀርባ ሰጥቶ መሄድ ሲጀምር ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? መን ሰረሁ አን የንዙረ ኢላ ረጁሊን ሚን አህሊል ጀና የጀነትን ሰው ከጀነት ሰዎች ውስጥ አንድ ሰው ለመመልከት የፈለገ ሰው ደስ የሚለው ሰው ፈልየንዙር ኢላ ሃዛ ይህንን ሰው ይመልከት። ወደ አጸደቁለት። እሱም ከነገራችሁ ነገር አንድ ትርፋትርፎ ነው አንፈልግም። ሱና ምናምን አንሰጥም። ሱና የሆነው ሰደቃ መላጠቅ ጾምም ይሁን ፈርድ የነገሩንን ግን በጥንቃቄ ይሰራሉ ብለው ስትብሎ ያ ጊዜ እሷቸው ያው የጀነት ሰው መመልከት ከፈለጋችሁ ይህን ሰው ተመልከቱ ብሎ አዘዘ። رواه البخاري ومسلم. بخاري ومسلم عندنا ولو يا رسول. وعن انس بن مالك رضي الله عنه قال اتى رجل من بني تميم رسول الله صلى الله عليه وسلم فقال يا رسول الله اني ذو مال كثير وذو عهد ومال
فأخبرني كيف أصنع وكيف أنفق. فقال رسول الله صلى الله عليه وسلم: تخرج الزكاة من مالك فإنها طهرة تطهرك. أنس بن مالك واستدل فلن أن تصور النبي عليه الصلاة والسلام متى كبني تميم من الأسوار ለነቢዩ ዓለይሂ ሰላቱ ወሰላም እኔ ሀብት ያለን ሰው ነኝ፣ ቤተሰቦችም አሉኝ ብዙ። እስቲ በዚህ በገንዘቤ ምን ላደርግበት ንገሩኝ አላቸው። ያን ጊዜ ምን አለ ነቢዩ ዓለይሂ ሰላቱ ወሰላም? ምንም ነገር ሳይሉት ዘካትን ታወጣለህ አሉት። የገንዘብህን የደረሰበትን ዘካት ታወጣለህ። ሚን ማሊከ ከገንዘብህ። ምክንያቱም ፈኢነሃ ጡሁረቱን እቺ ማውጣትህ እኮ ንጹህ ታደርግሃለች። ገንዘቡን ይጸዳል፣ አንተም ንጹህ ትሆናለህ ከወንጀል። ወተሲሉ አቅረባክ ደግሞ ይህ ሀብት ካለ ቅርብ የሆኑ ዘመዶችህን ቀጥላቸው፣ ስጣቸው፣ ቀጥላቸው። ወተዕሪፉ ሐቀል ምስኪን የምስኪኖቹንም ሐቅ ደግሞ ይወቅ። ወልጃር የጎረቤትህንም ሐቅ ይወቅ። ወሳኢል የለማኞችንም ሐቅ ይወቅ አሉት። መጀመሪያ ዘካትን አውጣ። መጀመሪያ ዘካት ሳያወጣ ገንዘቡን ሰደቃ የሚያደርግ ከሆነ ይህን ፈርዱ ሳይሞላ ሱናው ምን ማለት ነው? መጀመሪያ የደረሰበትን ዘካ አስቦ ማውጣት። በነገራችን ላይ በአሁኑ ጊዜ በጣም አስቸጋሪ የሆነበት ሁኔታ አለ። የዘካ የሚወጣው በድርሃም አይነት ነው። በፊት ነቢዩ ዓለይሂ ሰላቱ ወሰላም ወይ በእነሱ ጊዜ በነበረው መገበያ ብር ነው የሚወጣው ተብሎ በዛ አይነት ከተተመነ ወደ 200,000 ወይ 500,000 ብር ያለው ሰው ዘካ ያወጣል ማለት ነው። ለምን? ያ በጣም ውድ ነው። ነገር ግን አላህን እንዲፈራ ከሆነ ሰውየው በድሮ ጊዜ የሚገባይበት ገንዘብ እሱ ነበረና አሁንም የሚገባይበት ብር የወረቀቱን ብር ቢሆን ማውጣት አለበት። በ1,000 ብር 25 ብር እያደረገ ማውጣት ይኖርበታል። አለበለዚያ ግን ከዘካ እየራቀ ይሄዳል። ብዙ ሰው አያወጣም ማለት ነው። በጣም ብዙ ሀብት ያላቸው ሰዎች ካልሆኑ አያወጡም። ለምን? ንሳቡን እንደዛ አድርጎታል። ይሄ የሚያስኬድም ስላልሆነ ብዙ ጊዜ አንዳንድ ሰዎች ይህንን ይናገራሉ። ዘካ የሚወጣው በዚህ ልክ ነው። ለምሳሌ አንድ ሰው የመጀመሪያው ወደ ንሳብ 85 ግራም እንደዛ ወርቅ የሚያወጣ ያህል ከሌለው ዘካ አይወጅብበትም ብሎ የራእያቸውን የሚናገሩት አሉ። ነገር ግን ጥንቃቄ ለማድረግና አኼራ ላይ እንዳይጠየቅ አሁን በሚጠቃቀምበት ገንዘብ አስቦ ቢያወጣ የተመረጠ ነው። ይሄ ነው። ግልጽ ነው። እየገባ ነው። እሺ፣ ለምሳሌ አንድ 3,000 ብር ነበረኝ ዘካ አውጥቼለታለሁ ዘንድሮ። አመቱ ዞሮበት ነው። አመት ዞሮ ደግሞ መጣ። ያቺ ብር እንዳለች መጣ። እንደገና ይወጣለታል። 3,000 ብር ነበር። አዎ። ስንት አወጣበት? 75 ብር። 75 ብር አውጥታ ቀንሷል ማለት ነው። ስለዚህ አሁን በተረፈው ደግሞ በሂሳቡ ታውቃለህ። በ1,000 ብር 25 ብር 25 ብር አይደል? በ2,000 ነው የምታወጣው። ያኛው ጎዱ ገባህ? አመቱ ዞሮ ወጥቶበታል ሳትጠቀምበት። ስለዚህ እንደዛ እያደረጉ ነው ማውጣት አለበት ሰውየው። የዘካሚ ጊዜ ቢሆን አመት ከዞረበት ማውጣት ነው። ግን ሰዎች ወደ ረመዳን ድረስ ይጠብቃሉ። በረመዳን ነው የሚያወጡት። ለምንድን ነው? ይሄ አጅሩ በጣም ከፍተኛ ስራ ነው።
برمضان የምታወጣውና ከረመዳን ውጭ የሚሰጠው በሰባ ይበላለጣል። በረመዳን ውስጥ አንድ ዘካ ካወጣ 70 ዘካ እንዳወጣ ነው የሚቆጠረው። ለዚህ ነው ያቆዩት እንጂ ሁሌም አመት በዞረበት ቁጥር ሁሉ አስቦ ማውጣት ነው። ስለዚህ እንደዛ ቢሆን የተሻለ ይሆናል። وعن ابي هريره وابي سعيد رضي الله عنهما قال فقبض رسول الله صلى الله عليه وسلم فقال والذي نفسي بيده 3 مرات ثم أكب فأكب كل رجل منا يبكي لا يدري على ماذا حلف ثم رفع رأسه وفي وجهه البشرى وكانت حب إلينا من أمرنا قال ما من عبد يصلي صلوات الخمس ويصوم رمضان ويخرج الزكاة ويجتنب الكبائر 7 إلا فتحت له أبواب الجنة وقيل له ادخل بسلام. أبي هريرة استلالة النبياتنا عليه الصلاة والسلام عن قال مكرونا سيمكرون 3 ጊዜ የኔ ነፍስ በእጁ ባለችው ጌታ ይሆንብንና እያሉ 3 ጊዜ ማሉ። ከዛም ሽፍንፍን ብሎ ጭንቅላታቸውን ወደ መሬት አድርጎ ማልቀስ ጀመሩ። ሁላችንም አለቀስን። ለምን እንደማሉ ግን አናውቅም። ከዛ በኋላ ጭንቅላታቸውን ሲያነሱ ፊታቸው ግን ደስታ ይታይ ነበር በፊታቸው። ይህ መደሰታቸው ለእኛ በጣም ደስታ ተሰማ ነው። ከዛ ምን አሉ? ማ ምን ዓብድን ዩሰሊ ሰለዋት 5 ማንኛውም ባሪያ የ5 ሰላትን በሰላትን የሚሰግድ ከሆነ ወይሱም ረመዳንን እንደዚሁም የሚጾም ከሆነ ወይኽሪጁ ዘካት ዘካው የደረሰበትን ዘካ አውጥቶ ከሰጠ እነዛ ወይጅተኒቡል ከባኢረ 7 ከባኢር የሆኑ ወንጀሎችን የተጠነቀቀ ከሆነ ኢላ ፉቲሐት ለሁ አብዋቡል ጀና የጀነት ደጃፎች ሙሉ በሙሉ ሊከፈቱለት እንጂ ብሏል። ወቂለ ለሁ ይባላል እድኹል በሰላም ምንም ሳይደርስብህ በሰላም ወደ ጀነት ግባ ተብሎ ይነገረዋል አሉ ነቢያችን ዓለይሂ ሰላቱ ወሰላም። ረዋሁ ነሳኢ ወለፍዙ ለሁ። ይህ እንግዲህ እነዚህም ዒባዳዎች ያጠናቀቀ ከሆነ ጾሙን በስርዓት የጾመ ከሆነና ዘካ በትክክል ያወጣ ከሆነ እንደዚሁም ደግሞ የ5 ሰላት በስርዓት የሰገደ ከሆነ ወይጅተኒቡ አልከባኢር 7 ትላልቅ ሙህሊካት ሰውን ሁሉ የሚያጠፉ የሆኑ ግዙፍ የሆኑ ወንጀሎች አሉ። ለምሳሌ ሽርክን የመሰለ ባለ ማጋራት፣ ሲሕርን የመሰለ ሲሕር ድግምት ማለት ነው። እንዲሁም ቀትሉ ነፍስ የሰውን ደም ያላግባብ ማፍሰስ፣ እንደዚሁም ደግሞ ኸምር መጠጣት፣ ዝና የመሳሰሉ ወደ 7 ሙህሊካቶች ናቸው። እነዛም ከተጠነቀቀ የጀነት ደጃፎች ሙሉ በሙሉ ይከፈቱለታል ብሎ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ነቢያችንን ዓለይሂ ሰላቱ ወሰላም አንድ ሰው እንደዚሁም መጥቶ ይጠይቃቸዋል። አንድ ስራ አበላክተኝ ንገረኝ፣ ወደ ጀነት የሚያስገባኝ ከጀሃነም እሳት ደግሞ የሚያርቀኝ ስራ ምን እንደሆነ ንገሩኝ ሲላቸው ቃል ለቀድ ሰአልተ አን ዐዚም የጠየቀው እኮ በጣም ትልቅ ግዙፍ ነገር ነው የጠየቀው አሉት። ትልቅ ነገር ነው፣ ጀነትን የሚያስገባ ከጀሃነም እሳት የሚያርቀው ይህ በጣም ትልቅ ነገር ነው። ወኢነሁ ለየሲሩን ዐላ መን የሰረሁ ላህ ነገር ግን አላህ ላገራለት ሰው ገር ነው፣ ትንሽ ነው። አላህ ላገራለት ሰው በጣም ትንሽ ነገር ነው። ምን አሉት? ተዕቡዱላህ
به شيئا الله ታመልከዋለህ በብቸኝነት ትገዛዋለህ ምንም አታጋራበት ማለት وتقيم الصلاة صلاتهم بسرعة سردان وتؤتي الزكاة زكاة تعطانا وتصوم رمضان ورتصومانا وتحج البيت بيت الله تطوف عنا حج تعترق عنا يهنا الله تعالى نسو قرنا يا بيت يا الذي